ትራውማ መቼም እንዳትበስሉ ያደርጋችኋል። ሁል ጊዜ ጥሩ የሆናችሁ እንድትኖሩ ነው የሚያደርጋችሁ። ምንም ያህል እድሜያችሁ እየጨመረ ብሄር እንኳን እዛው ባላችሁበት ነው ስታክ የሚያደርጋችሁ። የአንዳንዶቻችሁ ትራውማ ደግሞ አንዳንዴ ምን ሊያደርግ ይችላል መሰላችሁ? መብሰልን ትተውና ታራላችሁ፣ ወደ ማረር ነው የሚሄደው። አንዳንድ ጊዜ ሰዎች ከእድሜያቸው ማይጠበቅ ነገር ሲያደርጉ ስታዩ ከፖዚሽናቸው ካላቸው የትምህርት ደረጃ አንጻር ካላቸው ስራ አንጻር እንዴት ሪስፔክትድ እንደሚደረጉ ከዛ በኋላ ቤት ውስጥ የሚያሳዩትን እንዴት ኢሞሽናሊ ሪያክትን የሚያደርጉ ላይክ የማትጠብቁት አይነት ወይ መሰዳደብ ኃይለኝ ምናምን የምታያቸው ነገር እነዚህ የትራውማ ውጤቶች ናቸው። ሴቶችን ቤት ውስጥ የሚጨቁኑ የሚያንገላቱ ይሄ ትራውማ ውጤት ነው። ቤት ውስጥ ምንድን ትጨቃጨቃለች የምትባል ሴት በጣም አግሬሲቭ የሆነች ኃይለኛ ስሜቷን መቆጣጠር ሴጣን የመጣ የሚሉት ሰው ሴጣን አይደለም፣ ያ ትራውማ ይባላል። ለዛ ነው ትራውማ ሂል ካልተደረገ ትራውማ ብዙ ነገራችሁን ያተረማምሳል። ትራውማ ከእግዚአብሔር ጋር ያጣላችኋል። ለምን መሰላችሁ? በቁስል በታመመ አእምሮ በታመመ በተጎዳ ስነ ልቦና የምታዩት ነገር ሁሉ በቃ እግዚአብሔር አይወደኝም፣ ድሮም እድለኛ አይደለሁም፣ ድሮም የሆነ ጸሎት ራሱ እንትን እያላችሁት ነው። እኛው ጸልዬ ይላል ለምን አላደረገልሽም ይላል። ሰይጣን ራሱ ይመጣና ጸልይሽ ይላል፣ ያው እግዚአብሔር እኮ አይሰማሽም። ሰይጣንን በጣም ትራውማ ሰይጣን በደንብ ጢባጢብ የሚጫወትባችሁ ነገር ነው። በቃ ሰፊ ሜዳ ሰይጣን እንደፈለገ ላይ እንደባለላችሁ ከሚችሏቸው ነገሮች ውስጥ ትራውማ ነው። ምክንያቱም ቁስላችሁን ሄዶ ነካ ነው እና ያ ቁስላችሁን ስለሆነ የሚነካካባችሁ ሴጣን እንደፈለገ ከሚያንከባልላችሁ ነገሮች ውስጥ በደንብ የሚጠቀመው ያላችሁ ነገር ነው ማኒፕሌት አድርጎ የሚጠቀመውና ያቺ ትራውማችሁን ነካ ስትደረጉ ወይ ነካ ስትደረጉ ምክንያቱም እንዳልኳችሁ ነው። እዚህ ጋር አሁን እጃችሁ ላይ የሆነች ላይክ እንደ ቢምቢ እንትን ቢላችሁ ብላችሁ ያሳክካችኋል አይደለ? እከኩኝ ይላል። ስሜት ሲጎዳ ያንን ስሜቴን እከኩልኝ ይላል። በቃ በይ ተናገሪ በይ ልካቸውን ወይ በቃ ምንም እንዳትናገሪ ጸጥ በይ ጭምጭጭ በይ። ትራውማ እንደየሰው ነው የሚያደርገው። ተመሳሳይ አይነት እንትን የለውም። ገብቷችኋል አይደለ? ወደ ብስለትም ስትመጡ ይሄ ኢሞሽናል ብስለት የስሜት ብስለት ምናምን የምትሉት ነገር አይታሰብም። ምንም እድሜያችሁ እንዴትም እየሄደ ቢሆን እንደዛው እንደሆናችሁ እድሜ አያስተምራችሁ። እድሜ የማያስተምራችሁ ትራውማችሁን ሳትታከሙ ስትቀሩ ነው። ስለዚህ ሁሌም ጌም መጫወት ያምራችኋል። በቃ ቁጭ ብላችሁ ስንት ራሳችሁ መለወጥ ሲኖርባችሁ ራሳችሁ መቀየር ሲኖርባችሁ ራሳችሁ ላይ ትኩረት አድርጋችሁ ስንት ነገር ማድረግ ሲኖርባችሁ ቁጭ ብላችሁ ከሆነ ሰው ጋር ጌም ትጫወታላችሁ። አሁን እንደዚህ ባደርጋት አሁን ላይክ ስልክ አልደውለም ወይ ደውላለሁ ወይ እንደዚህ እለዋለሁ፣ አላናግራትም፣ አናግረዋለሁ፣ ዘጋጣለሁ። ይሄ የህፃን ጨዋታ ከየት እንደሚወጣ ታውቃላችሁ? ከትራውማ ነው። ይሄ ትራውማ ማለት ይሄ በትልቁ አእምሯችሁ ራሳችሁን እንዳይመራ ስታደርጉትና ትንሽየው ማንነታችሁ ያ በልጅነታችሁ የተጎዳው ማንነታችሁ ትልቁን እናንተነታችሁን ሲመራው ነው። ለዛ ነው እንደ ህፃን የምታደርጉ። ምንድነው እንደ ልጅ የሚያደርገው? ምንድነው እንደ የምትባሉት? ለዛ ነው ሀሳባችሁን በቀጥታ አስቀምጣችሁ ይሄ ብላችሁ ከምትገልጹ ይልቅ አራውንድ ደቡሽ መዞር ነው የሚያምራችሁ። ይህ ነው አይደለ? ያ የምን ውጤት ነው? የትራውማ ውጤት ነው። ለዛ ነው ትራውማ ከሰው ጋር ያላችሁን ግንኙነት ያሻክራል። ልጆች አስተዳደግ ላይ ኢምፓክትድ ያርጋችኋል። ከፈጣሪያችሁ ጋር ያለውን ግንኙነት ያሻክርባችኋል። ከራሳችሁ ጋር ያላችሁን ግንኙነት እንኳን ያሻክራሉ። ከራሳችሁ ያላችሁ አመለካከት በጣም የተንሸዋረረና እየተበላሸ እንዲሆን ያደርጋችኋል። ለዛ ነው ኤደር ቴራፒ ጋር መሄድ ኦር ደግሞ ኤቭሪዴይ ስለ ትራውማ ሂሊንግ እየተከታተሉ የትኛው ነው ከኔ ጋር የሚሄደው ራሳችሁን እየፈተናችሁ ዛሬ ላይ በጣም ብዙ አይነት ሚንሶች አሉ ይሄንን ነገር የምታገኙበት። እዛ ላይ በጣም እየተሰራችሁ how I can change myself ነው። ኢማጂን እኔ በጣም ከማይገባኝ ነገሮች ውስጥ ይሄ ዳርክ ሳይኮሎጂ ምናምን ሳይኮሎጂ ተብለው እንዴት ሰውን በወጥመድ እንትን እንደምታደርገው እንዴት ብለህ እንደዚህ እንደምታደርገው ምናምን የሚባሉ እንትን ይሄ በጣም ሰርፕራይዝ ያደርግኛል። ማለት እኔ ስራ አጥቼ ማለት ነው ስንት ራሴን መቀየር ያሉብኝ በርካታ ነገሮች አሉ። በቃ ይሄንን ልቀይር ስል ይሄኛው ክፍተት ይታየኛል፣ ያኛው ይታየኛል። ኧረ ስንቱን ነው ግን ቀይሬ የምጨርሰው ላምንባቸው ጊዜያቶች አሉ። እነዛን ነገር ሁሉ ራሴ ላይ ስንት ነገር መስራት ሲኖርብኝ ቁጭ ብዬ የሆነን ሰው እንደ ማኒፕሌት ላደርገው እንደምችል ሳስብ አይስወር አንዳንድ ሰው ሳይኮሎጂን ራሱን ለመቀየር ነው የሚያነበው የሚጠቀመው። አንዱ ደግሞ ሌላን ሰው ለመቆጣጠር ሌላን ሰው ማኒፑሌት ለማድረግ ነው። ስንት
ሳይኮሎጂ አንብቤያለሁ ይላችሁና አንዳንድ ሰው እና ለምንድን ነው ህይወቱ ላይ ያልሰራው ብላችሁ ስታስቡት የሰራው ሌላን ሰው ማኒፕሌት ማድረግ ላይ ነው፣ የሌላን ሰው ስሜት መጉዳት ላይ ነው፣ ሌላን ሰው መቆጠር። ለምንድን ነው እንደ ህፃን የሚያደርጉ እንደ ህፃን የሚያደርጋት የምትሉት አይነት ሰዎች አሉ። ይሄ የትራውማ ውጤት ነው። እንዲህ ነው እኔ ራሴን መቀየር ትቼ የራሴን ስንት ክፍተቶች መሙላት ትቼ እንዴት የልጅ አስተዳደግ ላይ እንዴት ኑሮ ላይ እንዴት ሶሻል ሪሌሽን ላይ እንዴት ሁኔታዎች ላይ በራር ማንነት መገንባት አለብኝ የምለውን ነገር ትቼ እንዴት እንትናን ልቆጣጠር፣ እንዴት አድርጌ ምናምን ላድርግ፣ እንዴት no need of spending time on manipulation. Why I need to manipulate? I don't want to show anybody else who am I. ለራሴ ነው ማሳየት የምፈልገው። በጣም ለውጤን አሁን ላይ ለውጤን ለማንም አይደለም ማሳየት ፈልጉ። ማንንም አሳውይቼው እንዲገረም እንዲደነቅ ከማንም አልጠበቅም። ከራሴ ግን እጠብቃለሁ። እነዛን ለውጦቼን ላሳያት ራሴን ላሳያት ፈልጋለሁ። you see I can change, you see I have ለውጦች የሚለውን ነገር ለራሴ ማሳየት ፈልጋለሁ እንጂ በጣም ስራ ፈትነት ነው የሚመስለኝ። አይስዌር ነው የምላችሁ፣ በጣም ስራ ፈትነት ነው የሚመስለኝ። ሶ ራስ ላይ ፎከስ ለማድረግ ራስ ላይ ለመስራት እኔ አንድ የባይብል ወርድ ይሄ ነፍስ ያለ ዕውቀት ትሆን ዘንድ መልካም አይደለም የሚለውን ጥቅስ የምን ዕውቀት ይመስለኛል መሰላችሁ? የሳይኮሎጂ ዕውቀት ነው የሚመስለኝ፣ የስነ ልቦና ዕውቀት ነው የሚመስለኝ። ገብቷችኋል? ሁሉም ሰው ማወቅ አለበት ብዬ ማስበው ፊልድ እኔ ሳይኮሎጂ ፊልድ ነው። እኔ ሳይኮሎጂ ባክግራውንድ ይሆን አይደለም፣ ሳይኮሎጂ ግን ለእያንዳንዱ ሰው ያስፈልጋል። እናት ሊትራሊ እዛ ዩኒቨርሲቲ ገብታችሁ ዲግሪ መማር አይጠበቅባችሁም። እሱ ለስራችሁ ለእንጀራችሁ ነው። ነገር ግን ሰው ራሱን ለመምራት ስለዚህ ሁሉም ሰው ማድረግ ያለበት ነገር የራሱን ሳይኮሎጂ መረዳት ነው። የራሱን ሳይኮሎጂ ሲረዳ ነው በሰላም መኖር የሚችለው። ከምንም ነገር በላይ የአእምሮ ሰላም ይበልጣል። ከምንም ነገር በላይ የአእምሮ ጤንነት ይበልጣል። አእምሮ ጤነኛ ሳይሆን ሲቀር የስነ ልቦና ጉዳት ሲኖር፣ የስሜት ጉዳት ሲኖር ሰላም ይታወካል። ሰላም ሲታወክ ኖ ስኬት ቢኖር እንኳን ስኬታችሁን አታጣጥሙት። ቢኖር እንኳን ስኬታችሁ ምንም አይመስላችሁ። ያ መቼ ነው? ይሄ ሲጎዳ ነው። ይሄ ደግሞ በጣም በቀላሉ የሚጎዳ በጣም ሴንሲቲቭ የሆነ ነገር ነው። አንዳንዴ ዲፕ ዲቴል ገብታችሁ የሳይኮሎጂ እንትሮችን ስታይ አሁን ይሄ ምኑ ይጎዳል ትላላችሁ። አይስወር ዩ ሰርፕራይዝድ። እንደው አንዳንዴ ያረ ሳይኮሎጂስቶቹ ሲያበዙት ነው ሁላ የምትሏቸው ነገሮች አሉ። ግን አይምሮ እንደዛ ነው። አይምሮ እንደዛ ነው። አንዳንዴ ፋይን አውት አድርጋችሁ ፈልጋችሁ ያገኛችሁት የጎዳችሁት ነገር ይሄም ትላላችሁ። ልክ ስሜታችሁን ሲኮረኩራችሁ ነው ለካ ይሄም ኢምፓክት አድርጎኝ አልፏል የምትሉት። ለዛ ነው እያንዳንዱ ሰው ለራሱ ሲል ሳይኮሎጂን ማንበብ፣ ማጥናት፣ መከታተል አለበት። ያኔ ነው ሌሎች ነገሮች ላይ ፎከስ እያደረገ መጀመሪያ ይሄኛው ሰላም ሲሆን ማለት ነው። አዘርዋይስ ግን በስኬት እዛ ጦዛችኋል። ከዛ በኋላ ማንነታችሁ ደግሞ ሌላ ማንነት ይሆናል። አንፎርቹኔትሊ ደግሞ ይሄ ዩኒቨርሲቲ ውስጥ አትማሩትም ከዚህ ጋር የተያዘ ፊልድ ከሌላችሁ በስተቀር እና ሰዎች ጋር ስትሄዱ ለስሙ የተማረ ሰው ነው፣ ለስሙ ተመራሻል፣ ለስሙ እንደዚህ ሆነሻል ይላል። ግን there is no any course that tells about emotional intelligence። ምንም ከዚህ ጋር የተያዘ ምን አይነት ኮርሶች አሉ? ከማህበራዊ ህይወታችሁ ምን መምሰል እንዳለበት ምን አይነት ኮርሶች አሉ? ሲቪክስ ኤንድ ኢቲክስ እንኳን ዩኒቨርሲቲ ውስጥ የሚሰጡት በቃ ሳይንስ በሉት፣ ዩቲሊቴሪያን ቲዮሪ ምናምን ቲዮሪ ከሶሻል ሪሌሽን ጋር የተገናኘ ምን ቶፒክ አለው ይለው እኮ ይገርማ ፖይንት። ስለዚህ ራሳችን ስኪሉን ዴቨሎፕ የምናደርግበትን መንገድ ራሳችንን ፋይንድ አውት እያደረግን ማግኘት ያለብን እንጂ የትኛውም ዕውቀት እንዴት አድርጋችሁ ያንን ስራ በተሻለ ልትሰሩ እንደምትችሉበት ፕሮፌሽን ላደርጋችሁ ይችላል እንጂ እንዴት ትዳራችሁ እንደምትመሩበት፣ እንዴት ማህበራዊ ህይወታችሁ እንደምታቀላጥፉበት፣ እንዴት ልጆቻችሁ እንደምታሳድጉበት፣ እንዴት ሀገራችሁ ይሄንን doesn't tell you unfortunately የኤጁኬሽን ወርልድ ይሄንን አያሰኝም። ስለዚህ ሰዎች በራሳቸው ነው ፋይንድ አውት አድርገው መድረስ ያለባቸው፣ ኦር ደግሞ አቅም ካላቸው ባለሙያ ጋር ነው መሄድ ያለባቸው። ለዛ ነው እውነተኛ ስኬት ከአእምሮ ሰላም ጋር የተገናኘ ነው። እውነተኛ ስኬት ከአእምሮ ጤንነት ጋር የተገናኘ ነው። ለዛ ደግሞ የታመመው፣ የደከመው፣ የቆሰለው ስሜት
መታከም መቻል አለበት። ያኔ ነው ኢሞሽናል ኢንቴሊጀንስ በራስ ብቁ መሆን፣ በራስ ኮንፊደንስ፣ በራስ ሰልፍ ስቲም፣ ሰልፍ ሪስፔክት፣ ሰልፍ ላቭ፣ ሰልፍ ኮምፓሽን ሊኖራችሁ የሚችለው ማለት ነው።